ውድ የአለት ክላውድ ቤተሰቦቻችን እንደምን ቆያችሁ? በዛሬው ቪዲዮአችን ላይ እንዴት በአለት ክላውድ ላይ VPS ሰርቨራችን ላይ ኖድ አፕሊኬሽን ራን ማድረግ እንደምንችል እናያለን። አብራችሁን ቆዩ። በመጀመሪያ የአለት ክላውድ ዳሽቦርዳችን ውስጥ እንገባለን። VPS ፊቸራችንን አክሰስ ለማድረግ በግራ በኩል ካለው VPS የምትለውን በተን በመጫን VPS ፊቸራችንን አክሰስ ማድረግ እንችላለን። እዛ ውስጥ እንደገባን ክሬት VPS የምትል ፔጅ ይመጣልናል። እዛ ላይ አጠቃላይ ስለ VPSአችን ኮንፊገር የምናደርግበት ቦታ ይሆናል። ማለትም የVPS ስማችንን፣ ስቶሬጅ መጠናችንን እንዲሁም የኦፕሬቲንግ ሲስተም አይነታችንን ኮንፊገር እናደርጋለን። ወደ ታች ስንወርድ ዩዘር ኔም እና ፓስወርድ የሚሉ አሉ። እነዛ ውስጥ VPS ሰርቨራችን ላይ የምንጠቀማቸውን ዩዘር ኔም እና ፓስወርዶች እናስገባለን። በመጨረሻም ክሬት VPS የሚለውን ስንጫን ፕላትፎርሙ VPSአችንን ክሬት ወደ ማድረግ ውስጥ ይገባል። ይህ ፕሮሰስ ትንሽ ጊዜ ሊፈጅ ስለሚችል በትዕግስት መጠበቅ ተገቢ ይሆናል። VPSአችንንም ክሬት እንዳደረግን ቀጥታ ይመጣልን ነገር ስለ VPSአችን ያሉትን መረጃዎች ቢያሳየን ፔጅ ይመጣል። ስለዚህ ፔጅ የተሰራ ዴዲኬትድ የሆነ ቪዲዮ ስላለ እሱ እንድትመለከቱ እንጋብዛለን። ለኛ ግን ኮንሶል የሚለው ውስጥ እንገባለን። ኮንሶል የሚለው ውስጥም እንደገባን VPSአችን አውቶማቲካሊ ራሱን ኮንፊገር ስለሚያደርግ ምንም ነገር ማድረግ አይጠበቅብንም። ቀጥታ ኢንተር በማለት ሎጊን ኔማችንን እና ፓስወርዳችንን በማስገባት VPSአችንን አክሰስ ማድረግ እንችላለን። VPSአችንን አክሰስ ካደረግን በኋላ ቀጥታ ኖድ አፕሊኬሽናችንን ወደ መጫን እንሄዳለን። ኖድ አፕሊኬሽን ለመጫን በመጀመሪያ Node.js ሰርቨራችን ላይ ኢንስቶል መደረግ አለበት። እሱን ኢንስቶል ለማድረግ ደግሞ አንድ ኮማንድ እንጠቀማለን። እሱም sudo apt install node.js ብለን Node.jsአችንን ሰርቨራችን ላይ ኢንስቶል እናደርጋለን። እንዲሁም npm የሚባለውን ፓኬጅ ኢንስቶል ማድረግ ስለሚኖርብን sudo apt install npm ብለን npm ፓኬጃችንንም ኢንስቶል እናደርጋለን። ሁለቱ ፋይሎች ኢንስቶል መደረጋቸውን ለማወቅ npm -version እና node -version የሚሉትን ኮማንዶች በመጠቀም ኢንስቶል መደረጋቸውን ማየት እንችላለን። ኖድ አፕሊኬሽናችንን ሰርቨራችን ላይ ራን ለማድረግ ሁለት አይነት መንገዶችን መጠቀም እንችላለን። ከነሱ መካከል አንደኛው ቀጥታ ከጊታባችን ክሎን በማድረግ ሲሆን፣ ሁለተኛው ደግሞ ከሃርድዌራችን ከፐርሰናል ኮምፒውተራችን ወይም ደግሞ ከፐርሰናል ዴስክቶፓችን በSSH ኮማንድ በመጠቀም ፋይሉን ማስተላለፍ ሊሆን ይችላል። ከጊታብ አካውንታችን ላይ እንዴት አፕሊኬሽናችንን ክሎን እንደምናደርግ እንመልከት። በመጀመሪያም ወደ ጊታብ አካውንታችን እንሄዳለን። በመቀጠልም የምንፈልገው ሪፖዚቶሪ ላይ ሄደን URL ሊንኩን ኮፒ እናደርጋለን። ከዛም ወደ VPS ኮንሶላችን በመመለስ git clone ኮፒ ያደረግነው URL ኮፒ በማድረግ ኢንተር እንጫናለን። ይህን ጊዜ አውቶማቲካሊ የጊታባችን ሪፖዚቶሪ ክሎን ያደርግልናል። በመቀጠልም VPS ሰርቨራችን ላይ cd ብለን ክሎን ያደረግነው ሪፖዚቶሪ በመጻፍ ዳይሬክተራችንን መቀየር እንችላለን። ዳይሬክተራችንን ከቀየርን በኋላ ከዳይሬክተራችን ላይ አፕሊኬሽናችንን npm install እና npm run dev በማለት ራን ማድረግ እንችላለን። አሁን ደግሞ እንዴት ከሃርድዌራችን ላይ ማለትም ከፐርሰናል ኮምፒውተራችን ላይ VPS ሰርቨራችንን አክሰስ እንደምናደርግ እንመልከት። በመጀመሪያም ከሃርድዌራችን ላይ ወይም ከፐርሰናል ኮምፒውተራችን ላይ ሆነን ተርሚናል እንከፍታለን። ተርሚናሉ ላይም የሚከተለውን ኮማንድ እንጽፋለን። ssh VPS ሰርቨራችንን ዩዘርኔም የVPS ሰርቨራችንን IP አድሬስ ጽፈን ኢንተር እናደርጋለን። ከዛም ቀጥታ ተርሚናላችን ላይ ፓስወርድ ሚል ይመጣልናል። ፓስወርድ በሚለው ላይም VPSአችንን አክሰስ እናደርግ ያስገባነውን ፓስወርድ እናስገባለታለን። ያኔ ቀጥታ VPSአችንን አክሰስ እናደርጋለን። ከሃርድዌራችን ላይ ወይም ደግሞ ከፐርሰናል ኮምፒውተራችን ላይ ፋይልን እንዴት እንደምናስተላልፍ እንመልከት። በመጀመሪያ የሃርድዌራችን ወይም የፐርሰናል ኮምፒውተራችን ተርሚናል ውስጥ እንገባለን። ከዛ የሚከተለውን ኮማንድ እንጽፋለን። scp-r ከዛ ማስተላለፍ የምንፈልገውን ዳይሬክተሪ ፓስ ከዛም በመቀጠል የሰርቨራችንን ወይም የVPS ሰርቨራችንን ዩዘርኔም የVPS ሰርቨራችንን IP አድሬስ 2 ነጥብ አድርገን እንዲቀመጥ እንፈልግበት ዳይሬክተሪ ላይ በማስገባት ኢንተር እንላለን። በዚህ ሰዓት ድጋሜ ፓስወርድ ሚል ይመጣልናል። እዚህ ፓስወርድ ላይ ቅድም VPSአችንን ክሬት ስናደርግ ያስገባነውን ፓስወርድ በማስገባት ፋይላችንን ሰክሰስፉሊ ከዚህኛው ሃርድዌር ላይ
ወደ VPS ሰርቨራችን ላይ ማስተላለፍ እንችላለን። እንዲህ በማድረግ አፕሊኬሽናችንን VPS ሰርቨራችን ላይ ራን ማድረግ እንችላለን። ለበለጠ መረጃ ይህንን የዩቲዩብ ቻናል ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ጥያቄ ካሉት ቻት ዊዝ አስ በሚለው ላይ 24/7 ከሰፖርታችን ጋር መነጋገር ይችላሉ። እንዲሁም በ6993 ላይ በመደወል ሰፖርት ማግኘት ይችላሉ። አለት ክላውድ